በ50 ብር ብቻ ጸጉራችሁን የሸሸባችሁን ጸጉር እንዴት ማብቀል እንደምትችሉና አዳዲስ የጸጉር ዘለላዎችን ብቻ ሳይሆን ጸጉራችሁ እንዲበዛ ምን ማድረግ እንደምትችሉ ልንገራችሁ። በነገራችሁ ላይ 50 ብር ብቻ ሳታወጡ እቤታችሁ የነገርኳችሁ ነገሮች ካሉ በምንም አይነት ገንዘብ ሳታወጡ ነው ይሄን ነገር የምትሰሩት ማለት ነው። እንዴት እንደምታዘጋጁት ቀለል አድርጌ ልንገራችሁ። እሱን ከመናገሬ በፊት ሁላችሁንም በጣም እንደምወዳችሁ ታውቃላችሁ። ይሄን ነገር ማካፍላችሁ ገንዘብ ለሌላችሁ ወይም ደግሞ ፕሮዳክቶችን የሚያበቅሉ ፕሮዳክቶችን መግዛት ለማትችሉ ሰዎች በተደጋጋሚ ስለምትጠይቁኝ ነው። ታዲያ ከእናንተ የምፈልገው አንድ ነገር ብቻ ነው። ኮሜንት ላይ የገባችሁ ከየት ሀገር ሆናችሁ እንደምትከታተሉኝና ቪዲዮ ከተመቻችሁ አንዳንድ ቁጥር ጻፉልኝ። አመሰግናለሁ። ወደ አሰራሩ ልግባላችሁ። የመጀመሪያ የምታዘጋጁት ቀይ ሽንኩርት ነው። በደንብ አድርጋችሁ ተከታተፉትና በነገራችሁ ላይ ሳረሳ አንድ ነገር ልንገራችሁ። በተደጋጋሚ እንዳትሸወዱ እያልኳችሁ እየነገርኳችሁ እናንተ ግን አሁንም እየተሸወዳችሁ ትገኛላችሁ። በጣም ብዙዎቻችሁ ደግሞ በጣም ኮምፕሌን እያደረጋችሁኝ ትገኛላችሁ። በዚህ አጋጣሚ የህግ አካላት እባካችሁን እኔ ስራዬን መስራት አልቻልኩኝም። ምክንያቱም እዚህ ጋር ፊት ለፊት ላይ የምትመለከቷቸውን ፕሮዳክቶች የሚያመርቱ ድርጅቶች እዚሁ ሀገር ውስጥ የሚያመርቱ ናቸው። ነገር ግን ምንድነው እሱ የሚያደርጉት ከውጭ ሀገር እኔ እንዳስመጣው አድርገው በተለይም ደግሞ በጣም ኃይለኛ የሆነ ወንጀል እየፈጸሙ ያሉበት ዋነኛው ቪዲዮ ፊት ለፊት ላይ የምትመለከቱት ነው። ምንድነው የሚያደርጉት በአርቲፊሻል ኢንተለጀንስ ወይም ደግሞ በኤአይ በመታገዝ ይሄ አሁን የምታዩት ቪዲዮ የኔ አይደለም። እኔ ይሄንን ፕሮዳክት በጄጄ አላስተዋወቅኩኝም። ከአፌም በታች ማየት ትችላላችሁ። ትንሽ ጠቆርላለሁ። ታዲያ እነዚህ ሰዎች በተደጋጋሚ ነግሬያቸው ፍቃደኛ አይደሉም። እንደውም እየደወሉ በስልክ የማስፈራሪያ ቃል እየሰነዘሩብኝ ይገኛሉ። የህግ አካላት እባካችሁን መላ እንድትሉኝ ስል በታላቅ ትህትና እጠይቃለሁኝ። በተለይ ይሄ ብቻ አይደለም። እዚህ ጋር የምታያቸው 4ቱ ፕሮዳክቶች በተደጋጋሚ በኔፊት የኔን ቪዲዮ አውርደው እየቆራረጡ በመጠቀም በተደጋጋሚ ደንበኞቼን እያጭበረበሩ ስለሆነ እባካችሁን በታላቅ ትህትናና አክብሮት የህግ አካላት መፍትሄ እንድትሰጡኝ ስል በታላቅ ትህትና ጠይቃለሁ። እኔም በፌዴራል ፖሊስ ሪፖርት አድርጌያለሁ። ሄጄ ወንጀል ምርመራ ቪዲዮቹን በሲዲ አድርገህ ይዘና ተብያለሁ። እሱን እያደረግኩኝ ነው። ነገር ግን ለበለጠ ደግሞ የእናንተ እገዛ ይህ ቪዲዮ ከደረሳችሁ እባካችሁን እንድታግዙኝ ስል በታላቅ ትህትና በድርጅቴ ስም እጠይቃለሁ። አመሰግናለሁ። በመቀጠልም ደግሞ አሰራሩን ደግሞ ልንገራችሁ ለእናንተ። ሽንኩርቱን ከከታተፋችሁት በኋላ አንድ ዕቃ ላይ ታዘጋጁታላችሁ። ከዛ በኋላ ደግሞ ዝንጅብል ወይም ደግሞ የተላጠ ኦርጋኒክ የሆነ ዝንጅብል ያልተቀቀለ ማለት ነው ጥሬውን፣ እሱን ከላጣችሁ በኋላ ከሽንኩርቱ ጋር ትደባልቁታላችሁ። ከዛ በኋላ 1 ብርጭቆ የሚሆን ንጹህ ውሃ ትጨምሩበትና በደንብ አርጋችሁ ትፈጩታላችሁ። ከዛ በኋላ የዚህን ጁሱን በደንብ አርጋችሁ ከጨመቃችሁት በኋላ ጸጉራችሁ ላይ ስፕሬይ እያደረጋችሁ ጧትና ማታ። ሽታው ትንሽ ከበድ ሊል ይችላል። ምናልባት የሽታ አለርጂ ካለባችሁና ደግሞ እንደዚህ አይነት ነገሮችንም ለማዘጋጀት ጊዜ የለኝም ብላችሁ የምታስቡ ሰዎች ካላችሁ ደግሞ አንድ የደንበኛዬን ምስክርነትን ላሰማችሁና 1-2-3 ሰከንድ ቢሆን ነው። እሱን አድምጣችሁ እሱ የሰጠኝን እኔ ራሱ ማመን ያቃተኝ ፊድባክ ነው። እስቲ ላሰማችሁና ከዛ በኋላ ደግሞ እሱ ከተመቻችሁ እሱን ተወስዳላችሁ። ይሄንን እስቲ ስሙ። ለእኔ አሁን ሰርፕራይዝ እያደረገኝ ነው። ምክንያቱም እኔ ባታና ቆይ ባለኝ ኤክስፐሪመንት ደንበኞቼ በማውቀው ቢያንስ በ20 ቀን ውስጥ በ18 ቀን ውስጥ ምናምን ፕሮግረስ የሚያሳየው አሁን እኔ ለማበረታታት ነው ወይስ የምር አይደለም? እኔ ነገር ለስገዛ ለልጅቱ ነግሬያታለሁ። የተመልሼ እመጣለሁኝ። አሁን ፎቶ ተነስቻለሁኝ። ያኔ ቀን የገዛሁት ቀን ፀጉሬን ተስተካክዬ ነው የመጣሁት። የእውነት አንስተዋል? ወላሂ አንስቻለሁኝ። እና ቴክስት ሁሉ ልክልሃለሁኝ። አሁን 10 ቀኔ ነው ያለውን ፕሮግረስ መጀመሪያና የሰማችሁትን ይመስላል። ይሄ ደንበኛዬ እንግዲህ በ10 ቀን ባታና ኦይል የሸሸውን ጸጉር እንደመለሰለት ነው የነገረኝ። ይሄንንም የነገረኝ ደግሞ እንደምትመለከቱት ካፌ ላይ ቁጭ ብዬ ላይቭ በገባውበት ሰዓት አስገባኝ ብሎ ነው። እንደውም መጀመሪያ ላይ ሴት ነበረች የመሰለችኝ። በ10 ቀን ባታና ለውጥ! ይሄ ከባድ ነው እውነት ለመናገር። እውነት ምን አይነት ለውጥ አገኘሽበት? ወይ ደግሞ ግቢና እስቲ ንገሪኝ ምን አይነት
ገባ ግን ወንድ ነው። በጣም ነው የተደነቅኩት። ባታና ኦይል እንደዚህ አይነት ውጤት እንደሚያመጣ ራሱ እኔ ለመጀመሪያ ጊዜ ነው የሰማሁት። ታዲያ እኔ የማውቀው እስከ 20 ቀን ባለው ድረስ እንደሚያበቅል ነበር። እንግዲህ አንዳንድ ሰዎች ላይ እንደዚህ በ10 ቀን ውስጥ ለውጥ እያመጣ ስለሆነ ይሄንን ፕሮዳክት ደግሞ የምትፈልጉ ሰዎች በ4500 ብር እኔ ጋር መግዛት ትችላላችሁ። በ0984 789450 ላይ ይሄ እዚህን ምስሉ ላይ የምትመለከቱትን ባታና ኦይል ገዝታችሁ መጠቀም ትችላላችሁ። ያላችሁበት ድረስ እናደርሳለን። ከእናንተ የሚጠበቀው የሞተረኛ ከፍላችሁ መውሰድ ነው። እንደዚህ አይነት ጠቃሚ መረጃ ሲመጣ በቶሎ እንዲደርሳችሁ ትፈልጋላችሁ። እዚህ ጋር ያለውን የመደመር ምልክት መንካታችሁ፣ ሪፖስትና ላይክ ሼር ማድረጋችሁን እንዳትረሱ። በጣም ወዳችኋለሁ። መችት ይበላችሁ።